ትዳር በሚዲያ ይገኛል ወይ? እውነት ነው ብላችሁ ለጠየቃችሁ መልሱን ይዤ መጥቻለሁ። እንኳን በሰላም ወደ ቤቲ የትዳር አገናኝ ቻናል ዩቱብ ቻናል በሰላም መጣችሁ። የኔ ተወዳጆች ቤቱን ሰብስክራይብ፣ ሼር፣ ላይክ ማድረግ እንደተለመደው እንዳትረሱ። ይህ ሰዎችን ወደ ትዳር ህይወት ለምናመጣበት መልካም ሀሳብና ስራ የታሰበ የዩቱብ ቻናል ስለሆነ ሁላችሁም ይሄንን ቻናል እንድታበረታቱ በአክብሮት ጠይቃለሁኝ። ለጥያቄዎቻችሁ ብዙ ጊዜ በቲክቶክ ላይቭ ስገባ ብዙዎቻችሁ ታውቁኝ ይሆናል እና ብዙ ጊዜ የምጠየቀው ጥያቄ ሚዲያ ላይ ትዳር ይገኛል ወይ? ትዳር እንዴት ነው? ከእግዚአብሔር አይደለ ወይ? እንዴት ነው በሚዲያ ሰዎችን ልዳር የምትዩ? ሰዎችስ ድረሻል ወይ? ሰዎችን በዚህ ነገር ላይ አገናኝተሻል ወይ? ወዘተ የሚሉ ጥያቄዎች አሉ። ብዙ ጥያቄዎች ይኖራሉ። ግን ዋናው ኢምፖርታንት ነው ብዬ ያመንኩበትን ጥያቄ ለመመለስ ወደ እናንተ መጥቻለሁ። ዛሬም አሁንም እንዳትረሱ ሰብስክራይብ አርጉ። እሺ። አዎ ትዳር በመጀመሪያ ደረጃ ሁላችሁም ልታውቁት ልትገነዘቡት የሚገባው ትዳር ከፈጣሪ የሚሰጥ ስጦታ ነው። ትዳርና ልጅ ከእግዚአብሔር የሚሰጥ ነው፣ ከሰው አይደለም። አራት ነጥብ ዘጋን። ሰዎች ትዳር ከመፈለጋቸው በፊት እኔ በራሴ በግሌ ፈጣሪያቸውን ማናገር፣ መንበርከክ፣ መጸለይ፣ ከፈጣሪ መጠየቅ ያስፈልጋል ብዬ አምናለሁ። ይሄንን ማድረግ አለባችሁ ትዳር ፈላጊዎች። እንደየ እምነታችሁ ለፈጣሪያችሁ መጸለይ፣ ሙስሊም ከሆናችሁ በዱዓ፣ ሌሎችም እንደየ ሃይማኖታችሁ ወደ አምላካችሁ መጠየቅ ይኖርባችኋል ማለት ነው እና ከጸሎት ከጥያቄ በኋላ ግን እግዚአብሔር ለእናንተ ትዳር እዛው በጸለያችሁበት ከሰማይ ዱብ አያረግም። እንደዚህ አይነት ቀልድ አቁም። አዎ እግዚአብሔር በምክንያት ነው ሰዎችን የሚያገናኘው። እናንተ ጸሎታችሁን ጸልዩ፣ እግዚአብሔር ስራውን ለእግዚአብሔር ተውለት። እግዚአብሔር በፈለገው መንገድ ያመጣል ማለት ነው። ትዳራችሁን ሁልጊዜ እንደምናገረው ትዳራችሁ ምንድን ነው? ትዳር የምትሉት ነገር ከእግዚአብሔር የሚሰጥ ትልቅ ጸጋ እንደሆነ ማወቅ አለባችሁ እና ትዳራችሁን የሚሰጣችሁ እግዚአብሔር እንደሆነ ሁልጊዜ አይምሯችሁ ላይ አድርጉ። ግን ትዳራችሁን የትዳር አጋራችሁን እግዚአብሔር ሲሰጣችሁ በፈለገው መንገድ ነው ማለት ምን ማለት ነው? ቢፈልግ ሀዘን ቤት ሊያገናኝ ይችላል። ቢፈልግ ሾፒንግ ስታደርግ ልታገኛት ትችላለህ። ሰርግ ቤት ልታገኛት ትችላለህ። ካፌ ከጓደኞች ጋር ስትዝናና ልታገኛት ትችላለህ። ሆስፒታል ሰው ልትጠይቅም ወይም ታመም ተኝተህ ልታገኛት ትችላለህ። ትራንስፖርት ላይ ኤኒ ፕሌስ ወዘተ ልታገኛት ትችላለህ። እግዚአብሔር ከፈቀደ ደግሞ ያው ይሄን ፕላትፎርም ተጠቅሞ ቲክቶክን በሉት፣ ፌስቡክን በሉት፣ ዩቱብን በሉት ይህን ፕላትፎርም ተጠቅሞ ያንተ የሆነችውን እግዚአብሔር አምላክ ሊያገናኝህ ይችላል። አሁን ብዙዎቻችሁ እስቲ አንድ ግንዛቤ አድርጉ። ብዙ ሰዎች በአሁን ሰዓት ሶሻል ሚዲያው ላይ ነው ያለው። ሰው የት ነው ያለው ብትሉኝ ሶሻል ሚዲያው ላይ ነው ያለው። አብዛኛው ሰው ከገጠር እስከ ከተማ ማለት ይቻላል በአሁን ሰዓት ስለ ቲክቶክ፣ ስለ ዩቱብ፣ ስለ ፌስቡክ መረጃ የሌላቸው በጣም ጥቂቶች ናቸው ብዬ ነው የማስበው እና ከክፍለ ሀገርም ከከተማም ያሉትም ከውጭም ከሀገር ውስጥም ከአገር ውጭም ያሉትም ሁሉም ሶሻል ሚዲያ ነው እያገናኘ ያለው ማለት ነው። ስለዚህ ሰው ሶሻል ሚዲያ ላይ ስለሆነ ይህንን ሶሻል ሚዲያ ተጠቅመን እኛ ደግሞ ሰዎችን ወደ ትዳር ትውውቅ ወደ ትዳር ህይወት የሚመጡበትን መንገድ ብናገናኛቸው መስፈርታቸውን ጠይቀን እሱም መስፈርቱን ጠይቄ ያኛው እሷንም መስፈርቷን ጠይቄ መስፈርታቸው አንድ አይነት ከሆነ እነዚህ ሰዎች ማች የሚያደርጉ ከሆነ እነዚህ ሰዎች ወደ ትዳር ህይወት ቢገቡ እግዚአብሔር አምላክ ፈቃዱ ከሆነ መልካም ነው ብዬ ስላሰብኩኝ ያንን ነገር ጀምሬው ተሳክቶልኛል ማለት እችላለሁ። ስለዚህ ሰዎች የትዳር አጋራችሁን እግዚአብሔር በፈለገው መንገድ ሲሰጣችሁ አሜን ብላችሁ መቀበል ነው እንጂ በዚህ በኩል እንዴት ይሆናል፣ በዚህ በኩል እግዚአብሔር በፈቀደው ይሆናል። ስለዚህ በዩቱብም ማገኘሃት፣ በሶሻል ሚዲያ አገኘሃት፣ ካፌ ማገኘሃት፣ በቤተሰብ ማገኘሃት፣ በየትም ማገኘሃት እግዚአብሔር ላንተ ያለውን ካመጣ ተመስገን ጌታዬ፣ ትዳሬን እንደ አብርሃም እንደ ሳራ አድርግልኝ ብላችሁ መቀበል ነው የሚጠበቅባችሁ እንጂ
ለምን በሶሻል ሚዲያ መጣች አላገባትም አይባልም ማለት ነው። እንደ ክርስትና ሃይማኖት ለምሳሌ ያክል የኦርቶዶክስ ሃይማኖት ተከታይ ነኝ። ዘመኑን ዋጁት ይላል መጽሐፍ ቅዱስ። ሰው ዘመኑን ዋጅተን ነው። እግዚአብሔር ትዳርን አይጠላም። ሰዎች ትዳር ማለት በጣም የተከበረ ነገር ነው። ብዙ ደጋግ ሰዎች፣ ብዙ ጀግና ሰዎች፣ ታሪክ የሰሩ ሰዎች፣ ቅዱሳኖች እኔ በማምንበት ሃይማኖት ደግሞ የአምላካችን እናት ድንግል ማርያም ብለን የምንለው የካህናና ከኢያቄም በትዳር ውስጥ የተገኘች ትልቅ ፍሬ ናት እና ትዳር ብዙ መልካም ፍሬዎችን ያፈራንበት እግዚአብሔር አምላክ ባርኮ ፈቅዶ እየሰጠን ነገር ነው። በየትኛውም ሃይማኖት ትዳር እየተባረከ ነው። አጸያፊው ምንድን ነው? ዝሙት ነው፣ ሴሰኝነት ነው። ያ ነው የሚያሳፍረው። ትዳር ግን አያሳፍርም። ትዳር ያኮራል። ትዳር ልጆች የምናገኝበት፣ ጀግኖችን፣ ታዋቂዎችን፣ ቅዱሳን ሰዎችን የሚወጡበት ይወጡበት ነውና ትዳርን አክብሩ ማለቴ ነው። እናት በትዳር ምንም የሚያሳፍር ነገር ስለሌለ እኔ አሁንም መዳሬን አላቆምም ልላችሁ ነው። እና ይህንን ነገር ተረዱኝ ማለት ነው። ትዳራችሁን በየትኛውም በኩል እግዚአብሔር ይሰጣችኋል። በቲክቶክ ማግኘት፣ በዩቱብ ማግኘት፣ በፌስቡክ ማግኘት፣ ካፌ ማግኘት እግዚአብሔር ለአንተ ከጻፋት አሜን ብለህ መቀበል ነው እንጂ ምርምር ውስጥ አትግቡ ማለት ነው። አዎ ሰዎች ድረሻል። ኦፍኮርስ ብዙ ሰዎችን አገናኝቻለሁ። በሃይማኖት ስርዓት እስከ ዓለማዊ ነገር ድረስ ሰዎች ተስማምተው በእኔ ቤት ህይወት የመሰረቱ የተገናኙም አሉ ማለት ነው። ግን እኔ ጋር ለትዳር የምትመጡ ወንዶች በብዛት ወንዶች ላይ ፎከስ ላደርግ ነው። ወንዶች ተሰብስባችሁ ጦርነት እንዳትጀምሩ ግን ትክክለኛው ሪያሊቲውን መናገር ስላለብኝ ነው። ለትዳር የምታስቧትን ሴት ወይም ከኔ ጋር መጣችሁ መስፈርታችሁን ነግራችሁ ወይም መስፈርቷን አዳምጣችሁ የተገናኛችሁትን ሴት ወይም ወንዶች ይቅርታ፣ ወንዶች ሴቶች እንደዚህ ያደርጉም። ወንዶች ምንድን ነው ከተገናኛችሁ በኋላ በስልክ ምናምን ከተለዋወጣችሁ በኋላ በፎን ምናምን እናርግ። ወርዱን መጠቀም ደበረኝ፣ ግን አንዳንድ ሰው ላይገባ ይችላል አይደል? ፎን ሴክስ እናርግ ማለት በፍጹም አይቻልም። እስኪ ሰውነትሽን ከፍ አድርገሽ አሳይኝ ምናምን፣ ገላዋን፣ ክቡር ገላዋን በቪዲዮ ቀርጸሽ ወይም በዋትሳፕ ቪዲዮ ኮል እናርግ ገላሽን አሳይኝ ማለት አይቻልም። ምሳ ወይም ቁርስ ጋብዛሃት አብራችሁ ቁጭ ብላችሁ ካፌ ያወራችሁ አልጋ ይዘክ ወደ አልጋ ይዘሃት ለመውጣት ካሰብክ አይሆንም። ምክንያቱም አንተ ለትዳር ከፈለግካት ክቡር ገላዋን ልታረክስ አትሄድም። ገላሽን አሳይኝ የሚል ለትዳር አይሆንሽም። የኔ እመቤት ፎን ሴክስ እናድርግ የሚልሽ እውነቴ ነው በዝሙት ሊጥልሽ ሴሰኛ ሊያረግሽ ወይም በሴሰኝነት በኃጢአት ፊት ሊያቆምሽ ካልሆነ በኃጢአት ውስጥ ሊያኖርሽ ካልሆነ ትዳር አይሆንሽም። ለትዳር የሚሆንሽ ወንድ ያከብርሻል። የወደፊቱ የልጆቹ እናት፣ ህይወቱ፣ የአካሉ ክፋይ ነሽ። መቼም አደባባይ ላይ ገላሽን አውጥተሽ አሳይኝ አይልሽም። ፎን ሴክስ እናድርግ ብሎ ክብርሽን ዝቅ አያደርገውም። ቀጥሎ ደግሞ ሌላው ደግሞ ሆቴል ዛሬ ምሳ ጋብዞሽ የዞሽ ወደ አልጋ ላይ ወጦ በዝሙት ሊያረግስሽ አይልም። ትክክለኛ ወንድ ጓደኞቹን፣ ቤተሰቦቹን ያስታውቅሻል፣ ስለ ህይወት ያወራሻል፣ የህይወት ተሞክሮሽን ይጠይቅሻል፣ እንዲህ እያለ ይቀጥላል። ከዛ እንደየ ሃይማኖት እምነታችሁ ክርስቲያን ከሆነ ቤተክርስቲያን ይወስድሻል፣ ሙስሊም ከሆነ ዱዓ እናድርግልሻል። በቃ እንደዚህ አይነት ወደ ቤተክርስቲያን ወደ ሃይማኖታዊ ነገር ነው ይዞሽ የሚሄደው። የወደፊት ፊውቸርሽን ነው የሚያወራሽ። ጓደኞቹን ያስታውቅሻል፣ ቤተሰቦቹን ያስታውቅሻል። ስለ አንቺ በደንብ ለማወቅ ይጥራል እንጂ አልጋ ላይ ይዞሽ ወጦ ሊያረግስሽ አይሄድም። እና እንደዚህ አይነት ወንዶች ከመጡባችሁ ሁልጊዜ እንደምናገረው ሴቶች ብሎክ አድርጓችሁ እላለሁ። ከዚያ በተረፈ ግን ጨዋ ወንዶች ሲመጡ ፕሊስ አክብሯቸው። ነገ ባልሽ ነው እና ጌታዬ የምትዩ ወንድ ነው እና አክብረሹ በስነ ስርዓት እውነቱን ምንም ድብቅ ነገር ሳይኖረው አውሩ ላለሁኝ። ለዛሬ ይህን ያክል ካልኳችሁ ሌላ ጊዜ ደግሞ ቀጣዩን እላለሁ። ፕሊዝ ሰብስክራይብ ማድረግ እንዳትረሱ። ቤቲ ነኝ፣ ትዳር አገናኝ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ወዳችኋለሁ። ባይ የኔ ተወዳጆች።